ስናየው ነገም ስናየው ያው ሆኖ እንደምናገኘው እንደማይነቃነቀው እንደ ታላላቅ እንደ ጽዮን ተራሮች እንደዛ ጸንቶ ይኖራል። ክብር ለእግዚአብሔር ይሁን። ሃሌሉያ። ሃሌሉያ ይገባሃል ኢየሱስ አምልኳችን ይገባሃል። ሃሌሉያ እናመልክሃለን ኢየሱስ ይገባሃል። አምልኳችን ክብር ይገባሃል። ታላቅነት ይገባሃል። እንሰጣለን ምስጋና እንሰጣለን ጌታ ሆይ በዚህ ማለዳ ወደ አደባባይህ ይዘን እንገባለን። ሃሌሉያ ኢየሱስ እኔ ማላውቅህም አንተ ትልቅ ነህ። እኔ ማላውቅህም አንተ ትልቅ ነህ። እኔ ማላውቅህም አንተ ትልቅ እኛ ማናውቅህም አንተ ትልቅ ነህ። እኛ ማናውቅህም አንተ ትልቅ ነህ። እኛ ማናውቅህም አንተ ትልቅ ከሰማያት ሰማያቶች በምድርም ያሉ ፍጥረቶች አዕዋፍ ሲዘምሩ ክብርህን ሲያወሩ ወንዞች በፏፏቴ አንተን ሲያናገሩ እኔ ገረማለሁ እግዚአብሔር ትልቅ ነው እላለሁ። እኔ ገረማለሁ እግዚአብሔር ትልቅ ነው እላለሁ። እኔ ገረማለሁ እግዚአብሔር ትልቅ ነው እላለሁ። ከሰማያት ሰማያቶች በምድርም ያሉ ፍጥረቶች አዕዋፍ ሲዘምሩ ክብርህን ሲያወሩ ወንዞች በፏፏቴ አንተን ሲያናግሩ እኔ ገረማለሁ እግዚአብሔር ትልቅ 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 አሜን ሃሌሉያ። እስኪ በዚህ ጌታ የተገረመ በእልልታና በጭብጨባ ከፍ ያደርገዋል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ ክብር እንሰጠዋለን፣ ምስጋና እንሰዋለታለን። እስኪ በእልልታና በጭብጨባ ሃሌሉያ ክብር እንለዋለን። ይገባዋል፣ ይገባዋል፣ ይገባዋል። ሃሌሉያ ክብር ለኢየሱስ ይሁን። ሃሌሉያ ዓለም ሳይፈጠር በልጁ በክርስቶስ ኢየሱስ ካለ ነውርና ካለ ነቀፋ ያደረገን ጌታ
ስሙ የተባረከ ይሆን። ይገባዋል ክብር፣ ይገባዋል ምስጋና፣ ይገባዋል አምልኳችን። ክብር ለእግዚአብሔር ይሆን። ሃሌሉያ። በምድር የሆነልን የተደረገልን ነገር ሊኖር ይችላል፣ ያልተደረገልንም ነገር ሊኖር ይችላል። ግን ከሁሉ በላይ የተደረገልን ነገር አለ። እግዚአብሔር ልጁን ሰጥቶናል፣ ኢየሱስን ሰጥቶናል፣ ትልቁን ስጦታ ሰጥቶናል። ክብር ይገባዋል ለዚህ ጌታ። ሃሌሉያ። ክብር ይሁንለት፣ ምስጋና ይሁንለት። ሃሌሉያ። ሃሌሉያ። ከመሳሪያው ጋር እያጨበጨብን ሃሌሉያ ሃሌሉያ በማለዳ ምስጋና በቀትርም ዝማሬ ሁኔታ ያለወጠ አንተን እስከ ዛሬ በማለዳ ምስጋና በቀትርም ዝማሬ ሁኔታ ያለወጠ አንተን እስከ ዛሬ አንተ ብቻ ነህ 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 አንተ ብቻ በማለዳ በማለዳ ምስጋና በቀትርም ዝማሬ ሁኔታ ያለወጠ አንተን እስከ ዛሬ በማለዳ ምስጋና በቀትርም ዝማሬ ሁኔታ ያለወጠ አንተን እስከ ዛሬ አንተ ብቻ ነህ 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 አንተ ብቻ ኢየሱስ ብቻ ኢየሱስ ብቻ ነህ ኢየሱስ ብቻ ነህ ኢየሱስ ብቻ ነህ ኢየሱስ ብቻ ጌታ ብቻ ጌታ ብቻ ነህ ጌታ ብቻ ነህ ጌታ ብቻ ነህ ጌታ ብቻ ነህ ስደክም ጉልበቴ ስበረታ ክብሬ አንተን ተለወጥክ ይኸው እስከ ዛሬ ወራቶች ሲያልፉ ዓመታት ሲሆኑ የነገሥታት ንጉሥ አለ በዙፋን ስደክም ጉልበቴ ስበረታ ክብሬ አንተን ተለወጥክ ይኸው እስከ ዛሬ ወራቶች ሲያልፉ ዓመታት ሲሞሉ የነገሥታት ንጉሥ አለ በዙፋን ሕያው ነው ሕያው ነው ሕያው ነው ሕያው ነው ሕያው ነው ሕያው ነው ኢየሱስ ክርስቶስ ትናንትናም ዛሬ እስከ ለዘላለም ሕያው ነው 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 ስደክም ስደክም ጉልበቴ ስበረታ ክብሬ አንተን ተለወጥክ ይኸው እስከ ዛሬ ወራቶች ሲያልፉ ዓመታት ሲሆኑ የነገሥታት ንጉሥ አለ በዙፋን ሕያው ነው ሕያው ሕያው ነው እሱ ሕያው ነው ሕያው ነው ሕያው ነው ሕያው ነው ሕያው እስኪ በጭብጨባ ከመሳሪያው ጋር ሃሌሉያ
ከእግዚአብሔር የሚበልጥ አንድ ነገር አላውቅም። ይሄ እንደዚህ ነው እንደዚያ አልልም፣ ግን እርግጠኛ ነኝ አንድ ነገር አውቃለሁ። የማመልከው አምላክ ከዚህ ሁሉ በላይ ነው። ከእግዚአብሔር የሚበልጥ አንድ ነገር አላውቅም። ይሄ እንደዚህ ነው እንደዚያ ነው አልልም፣ ግን እርግጠኛ ነኝ አንድ ነገር አውቃለሁ። የማመልከው አምላክ ከዚህ ሁሉ በላይ 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 ከእግዚአብሔር የሚበልጥ አንድ ነገር አላውቅም። ይሄ እንደዚህ እንደዚያ ነው አልልም፣ ግን እርግጠኛ ነኝ አንድ ነገር አውቃለሁ። የማመልከው አምላክ ከዚህ ሁሉ በላይ ነው። በላይ 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 የበረከት አምላክ መባረክን ያውቃል። እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል። የበረከት አምላክ መባረክን ያውቃል። እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል። ምሕረቱ ገነነ በላይ 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 ፍቅሩ ገነነ በላይ ምሕረቱ ገነነ በላይ ይቅርታው ገነነ በላይ ይቅርታው ገነነ በላይ የበረከት አምላክ መባረክን ያውቃል። እጁ ያጠግባል። እስኪ በጭብጨባ ሃሌሉያ። እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል። የበረከት አምላክ መባረክን ያውቃል። እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል፣ እጁ ያጠግባል። መስቀሉ ከሌለበት ብዙ ኢየሱስ ነን ብለው የተነሱትን ከኢየሱስ ነን ከሚሉት አንዱ ሆኖ ይቀር ነበር። ስለዚህ ሐዋርያው ጳውሎስ በመካከላቸው የነበረውን ጥያቄ በብዙ ሁኔታ ውስጥ የሚያልፉበትን ጉዳይ ቀርፎ ለማውጣት እኔ በእናንተ ዘንድ በነበርኩ ጊዜ ታውቃላችሁ ክርስቶስንና መስቀሉን ከእርሱ ሌላ አንዳች ነገር እንዳላውቅ ቆርጬ እንደነበር ታውቃላችሁ። አሁንም ቢሆን ለጥያቄያችሁ መልስ ከተፈለገ ወደዛው ልመልሳችሁ ነው የምፈልገው፣ ወደዛው ላሳስባችሁ ነው የምፈልገው ብሎ በዚህ መልእክት ውስጥ ሲናገር ነው ያለው። ብዙ ጊዜ አልወስድባችሁም፣ ግን በጣም ሰፊ ሐሳብ ቢሆንም አራት ነጥቦችን አብረን እንድናይ ይፈልጋሉ። ለምን ክርስቶስ ብቻ? ለምን ክርስቶስና መስቀሉ ብቻ? ሌላ እንዳላውቅ ለምን? ቆርጬ ነበር ለምን? በመካከላቸው በቆሮንቶስ ቤተክርስቲያን በሚመላለስበት ጊዜ ያሳያቸውን ኢየሱስ ክርስቶስን መልሰው ማየት እንዲችሉ ነው እየተናገራቸው ያለው። አራት ነጥቦችን ለመስጠት እፈልጋለሁ። ብትችሉ ብትይዙት ደስ ይለኛል። የመጀመሪያው ነጥብ ሐዋርያው ጳውሎስ ለቆሮንቶስ ሰዎች በሚያልፉበት ሁኔታ ውስጥ ክርስቶስና መስቀሉና ክርስቶስ ይሄንን እናንተ ውስጥ በጉላት እንዲታይ እኔም ህይወት ውስጥ የምናፍቀው የምናገረው የምሰብከው የማስተምረው የምኖረው ኑሮ ክርስቶስ ብቻ እንዲታይ፣ መስቀል ያለበት ክርስቶስ ያለበት መስቀል እንዲታይ።
ይሄው ነው ስብከቴ፣ ይሄው ነው ዓላማዬ፣ ይሄው ነው ድካሜ፣ ይሄው ነው ጥረቴ፣ ይሄው ነው በእናንተ መካከል ደፋ ቀና ስለ የነበረው ሌላ ነገር አላስተማርኳችሁም፣ ሌላ ነገር አልተናገርኳችሁም። አሁንም እሱ ላይ ፎከስ እንድታደርጉ ነግራችኋለሁ ይላል። የእግዚአብሔር ስም የተባረከ ይሁን። ለምን ክርስቶስ እና መስቀሉ ብቻ? አንደኛው ነጥባችን በምዕራፍ 1 ቁጥር 25 ላይ 24 ላይ ወደ መጨረሻው ላይ እናገኛለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ መጨረሻው ላይ ሁለት ክፍል ነው ያለው ምዕራፉ። ጥቅሱ ራሱ ለአሕዛብ ሞኝነት ነው ከተባለ ለተጠሩት ግን አይሁድ ቢሆኑም ግሪክ ሰዎች ቢሆኑ ከሚለው በኋላ ማለት ያለው ነው። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነ ክርስቶስ ነው ይላል። የእግዚአብሔር ስም የተባረከ ይሁን። እስቲ አሜናችሁ ይሰማል። ክርስቶስ ብቻ፣ መስቀሉ ብቻ፣ ክርስቶስና መስቀሉ ብቻ። ይሄ በእናንተ ሕይወት ውስጥ እንዲሳል ስብከቴም ኑሮዬም ሕይወቴም የነበረበት ምክንያት መጀመሪያው ነገር ኢየሱስ ክርስቶስ እርሱ የእግዚአብሔር ኃይልና ጥበብ ስለሆነ ነው። ክብር ለእግዚአብሔር ይሁን። ይሄ የእግዚአብሔር ኃይል የሚለው ነገር የሚገርማችሁ ነገር በመነገር የሚገለጥ ቃል አይደለም። የእግዚአብሔር ኃይል የሚገርማችሁ ነገር ሙታንን ከሙታን መንደር መቃብር ፈንቅሎ የሚያስነሳ ኃይል ነው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን በእግዚአብሔርነቱ በማንነቱ የሚገልጥና የሚተርክ ኃይል ነው። የእግዚአብሔር ስም የተባረከ ይሁን። የሚገርማችሁ ነገር የደነደነውን የድንጋይን ልብ አፍርሶ በሰው ልብና መንፈስ ውስጥ ዘልቆ የሚገባ ሰውን ከነበረበት አውጥቶ ወደ እግዚአብሔር ዓላማ የሚያመጣ ኃይል ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ መስቀል ውስጥ በዚህ ክርስቶስ ኢየሱስ የተሰራው ነገር ቢኖር የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው። ክብር ለኢየሱስ ይሁን። የማዳኑ ኃይል የተገለጠው በክርስቶስ ኢየሱስ የመስቀሉ ሥራ ነው። መቼም የግሪክ ሰዎችን ወይም የቆሮንቶስን ቤተክርስቲያን ስትመለከቱ ብዙ ፈላስፋዎች ያሉበት፣ ተመራማሪያን ያሉበት፣ በጣም በሚገርም ሁኔታ ልባቸው ሞልቶ ጢም ብሎ ከሚያድግ ይልቅ ጭንቅላታቸው ያበጠ ሴኩላሪዝም በውስጣቸው የገባ ዓለማዊነትና በዓለማዊነት ነገር አብጦ ጭንቅላታቸው ሰፋፊ ነገር የሚነጋገሩ፣ ፍልስፍናን የሚነጋገሩ፣ ጥበብን የሚነጋገሩ፣ ዕውቀትን የሚነጋገሩ፣ ዓለም ጫፍ ደርሰናል የሚሉ፣ በእውቀት ጢም ብለናል የሚሉ፣ የሚገርም ነገር ባለጠጎች ነን የሚሉ፣ የገባን ሰዎች ነን የሚሉ፣ ሌላ ነገር አያስፈልገንም የሚሉ፣ ምድር ሞልቶልናል ለሚሉ ሰዎች ሐዋርያ ጳውሎስ እንደዚህ ይላቸዋል፣ ክርስቶስና መስቀሉ ብቻ። ምክንያቱም ክርስቶስ ኢየሱስ የእግዚአብሔር ኃይልና የእግዚአብሔር ጥበብ ስለሆነ ነው። የጌታ ስም የተባረከ ይሁን። አሜን ትላላችሁ ወገኖቼ? እኔና እናንተን ያዳነን እኮ የእግዚአብሔር ኃይል እኮ ነው። ወደ እውነት ያመጣን እኮ የእግዚአብሔር ኃይል እኮ ነው። ሰው ያደረገን እኮ የእግዚአብሔር ኃይል ነው እኮ። በመስቀል ላይ የተሰራው ትልቁ ሥራ እኮ ነው ወገኖቼ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እዚህ ግሪካውያን ፍልስፍና ውስጥ ገብተው ተወጥረዋል። ልዩ ጥበባትን ይሻሉ። እንደውም ቆሮንቶስ መጽሐፍ ላይ ወደ ኋላ ስትሄዱ አንዳች የሚያውቅ የሚመስለው እሱ እንደማያውቅ ይወቅ ይላል። ያወቀ የመሰለው ግን አለማወቁን ይወቅ። ምክንያቱም አውቄያለሁ ብሎ እንደማያውቅ ነው የሚያውቀው። እነሱ ግን አውቀናል፣ ተረድተናል፣ ገብቶናል፣ ከዚህ ሌላ እንፈልግም የሚሉትን ሰዎች ጳውሎስ በመካከላቸው ገብቶ እኔ ከእናንተ ጋር በከረምኩ ጊዜ ሌላ ነገር እኮ እንድሰብክ አልፈቀድኩም፣ ስለ ሌላ ነገር እንድናገር ረሃብ አልነበረኝም። የውስጤ ጥማት፣ የውስጤ ረሃብ፣ የውስጤ ናፍቆት እርሱን ክርስቶስን የተሰቀለውን፣ እርሱ አዳኝ የሆነውን፣ እርሱ ጌታ የሆነውን፣ እርሱ ሕይወት የሚሰጠውን፣ እርሱ ከአብ ጋር ያስጣረቀንን፣ እርሱ የመርገም ጨርቃችንን የቀደደውን እርሱን ኢየሱስ ክርስቶስን በመካከላችሁ ልሰብክ ቆርጬ ነበር። ዛሬም ኢየሱስ ክርስቶስን እንሰብከዋለን። ለዚህ ጌታ ክብር ይሆንለት። ላዳነን ጌታ ክብር ይሆንለት። ሕይወት ለሆነን ጌታ ክብር ይሆንለት። እስቲ በእልልታና በጭብጨባ ክብሩት ጌታን። ሃሌሉያ። የሚገርማችሁ ነገር የእግዚአብሔር መንግስት በመባበል አልመጣችም። የእግዚአብሔር መንግስት የሚገርማችሁ ነገር በመበልና በመጠጥ አይደለችም። የእግዚአብሔር መንግስት በሚያባብል ኮንቪንስ በሚያደርግ የሰውን አይምሮ በሚማርክ ሁኔታና አላል ጥበብ የተሞላው የዓለማዊን ነገር የዓለምን ነገር በመግለጥ አይደለችም የመጣችው።
ክርስቶስን በመግለጥ ነው። ሰማያዊውን ምስጢር በመግለጥ ነው። የእግዚአብሔርን አጀንዳ በመግለጥ ነው። የእግዚአብሔርን ኃይል በመተረክ ነው። ሃሌሉያ! ዛሬም ይህን ክርስቶስን እንሰብከዋለን። ዛሬም በእኔና በእናንተ ሕይወት ውስጥ ረሃባችንና ጥማታችን ቢኖር እርሱን የተሰቀለውን ክርስቶስን እንድናውቅ ብቻ ይሆንልን። ኧረ እባካችሁ አሜን በሉ። ጳውሎስ የቆሮንቶስ ቤተክርስቲያን የሚገርማችሁ ነገር ብዙ ችግር ነበረባት። ለችግሮቿ መፍትሄ ከማምጣቱ በፊት ጳውሎስ በውስጣቸው እየሳለ ያለውን መጀመሪያ ያገኙትን ክርስቶስን መልሰው እንዲያዩት፣ መልሰው እንዲያውቁት፣ መልሰው ከእርሱ ጋር እንዲጣበቁ ነው። ዛሬ እኔም በመካከላችሁ ምን ትናፍቃለህ ብላችሁ ብትሉኝ ምንድነው ጉጉትህ እንዳገልጋይ? ምንድነው የመጨረሻ ዓላማ ምንድነው ብላችሁ ብትሉኝ የሚገርማችሁ ነገር ናፍቆቴም ረሃቤም ጥማቴም እንደ ጳውሎስ ቢሆንም እንደ ጳውሎስ የማድረግ አቅም ባይኖረኝም ግን በእያንዳንዳችን ሕይወት የተሰቀለው ክርስቶስ ለዓለም ጉልት አድርጎ ማሳየት ነው። ይሄ ነው የኔ ናፍቆት። እስቲ ለዚህ ጌታ ክብር ስጡት ወገኖች። እሱ ብቻ የሚታይበት የተሰቀለው ክርስቶስ የሚነገርበት። የሚገርማችሁ ነገር ክርስቶስን ከተሰቀለበት ያወርዱታል። ምክንያቱም ለምን ታውቃላችሁ? ያንን የሚያደርጉት ሌላ አለ ብለው ስለሚሉ ነው። አይሁዶች ይህን ያደርጋሉ። የግሪክ ሰዎች በፍልስፍና ተሞልተው ሌላ ነገር ያደርጋሉ። የሚገርም እኮ ነው። እኛስ ሐዋርያ ጳውሎስ እያለ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስብከታችን የተሰቀለው ክርስቶስ ነው። ኑሯችን የተሰቀለው ክርስቶስ ነው። ሕይወታችን የተሰቀለው ክርስቶስ ነው። ቋንቋችን የተሰቀለው ክርስቶስ ነው። የዓለምን ጥበብ ለማስናቅ ፈልጎ በዓለም ጥበብ ውስጥ ያለው ከፍ ያለውን ነገር ዜሮ ለማድረግ ፈልጎ የዓለም ሞኝነት የሚባለውን ነገር እግዚአብሔር ወሰደና የሰማይን ጥበብ ሊገልጥበት የዓለምን ጥበብ ባዶ ሊያደርግ ሞኝነት በሚመስል በመስቀል ስራው ላይ ሃሌሉያ ፍቅሩን ገለጠው፣ አዳኝነቱን ገለጠው። የጌታ ስም የተባረከ ይሁን። ምን ይሆን ህይወታችን የሚናገረው? ምን ይሆን የሚናገረው? በምድር ላይ ከ1 ሚሊዮን በላይ የሚሆን ሃይማኖቶች አሉ። በጣም ብዙ ናቸው። ኢቭን በክርስትና ስም ውስጥ ያሉ እንኳን ብዙ ናቸው። ግን ልብ ብላችሁ ስሙኝ። መስቀል የሌለበት ክርስቶስ የሌለበት መስቀል የእግዚአብሔርን አጀንዳ አይገልጥም። የእግዚአብሔርን ዘላለማዊ ሐሳብን አይተርከው። ማንነታችንን አይገልጠውም። አለበለዚያ በድን የሆነ ሃይማኖት ለበስ የሆነ ሪሊጂየስ በሆነ ስፒሪት ነው የምንመላለሰው። ክርስቶስ በሕይወታችን ከሌለበት፣ መስቀሉ በሕይወታችን ካልታየበት የሚገርማችሁ ነገር ምናልባትም እኔና እናንተ እንደ ቆሮንቶስ ሰዎች ችግር ውስጥ ገብተናል ማለት ነው። ምክንያቱም እሱ ክርስቶስ የእግዚአብሔር ኃይል እና ጥበብ ነው። ሁለት ነገር ነው የተናገረ ያለው። የእግዚአብሔር ኃይል ብሎ ሲናገር ለአይሁዳውያን እግዚአብሔር ወገነን ለሚሉ እግዚአብሔር ያስለመዳቸው ነገር አለ። ከጥንቱ ከጠዋቱ ያስለመዳቸው ነገር አለ። ከግብፅ ምድር እግዚአብሔር ሲያወጣቸው በድንቅና በተአምራቱ በበረታችው ክንዱ ኃይሉን በፈርዖንና በሰራዊቱ ላይ በአለቆችና በስልጣናት ላይ እያሳየ ተፈጥሮን በቁጥጥር ስር ውሎ ተፈጥሮ ከቁጥጥር ውጭ በሆነ ሁኔታ በፈጣሪው መንገድ ተመርቶ የእሱን ኃይልና ታላቅነት አይተው በምድረ በዳ ተጉዘው እግዚአብሔር እርሱ ኃያል ነው፣ እግዚአብሔር እርሱ ትልቅ ነው፣ እኛም አናውቀውም አሉ። ስለዚህ የእግዚአብሔር ኃይል ሲል ለተለማመዱ ሰዎች፣ ታምራትን ለሚፈልጉ ሰዎች፣ ድንቅ ነገር ለሚፈልጉ ሰዎች እርሱ ታምራቱም ቢሆን ኃይሉም ቢሆን ከፈለጋችሁ ክርስቶስና መስቀሉ ላይ ነው ያለው። ስሙ ለዘላለም የተባረከ ይሁን። አረ ለዚህ ጌታ ክብር ስጡት ወገኖቼ። ስሙ ለዘላለም የተባረከ ይሁን።
ይሄ የእግዚአብሔር ኃይል የሚገርማችሁ ነገር ኃጢአትን መንግሎ የማውጣት ኃይል አለው። ይሄ የእግዚአብሔር ኃይል ሰውም ፍጥረትም ፍጡርም ኃያልም አምላክ ነኝ ባይም ሊነካው የማይችል እርሱ ብቻ ገብቶ ሃሌሉያ መንፈሳዊ ሰርጀሪ አድርጎ በውስጥ ያለውን ነገር መንግሎ አውጥቶ ለሱ ክብር የሚያውል ኃይል አለው። አረ ክብር ለኢየሱስ ይሁን። የሞተን የማስነሳት ኃይል አለው። የተዋረደውን የማክበር ኃይል አለው። ይሄ ኃይል ነው እርሱ ክርስቶስ የተባለው። ይሄ ኃይል ነው በመስቀል ላይ የተገለጠው። ስለዚህ ኃይልን ለሚፈልጉ አለ አለ። እንደገና ደግሞ የእግዚአብሔር ኃይልና ጥበብ ነው ብሎ ሲል ደግሞ የሚገርማችሁ ነገር ዞር አድርጎ ፊቱን ወደ ግሪካውያን ሲመለከት በፍልስፍና በጥበብ በእውቀት ለሚናገሩ ሰዎች በቆላስያስ መጽሐፍ ላይ ታስታውሳላችሁ የጥበብና የእውቀት መዝገብ እርሱ ክርስቶስ ነው ይለዋል። እስቲ ክርስቶስ ነው በሉ እስቲ። የጥበብም የእውቀትም መዝገብ it's only him, it's only Christ። ክርስቶስ ብቻ ነው። ምን ያህል የታደልን ሰዎች ነው ታያላችሁ። ዓለም ሞኝ ስትለን ለካኛ የጥበብ ጫፍ ላይ ነው ያለ ነው። ዓለም የማይገባቸው ሲለን ለካኛ ገብቶን ያለ ነው። ክብር ለመድኃኔዓለም ይሁን። ይህንን የተሰቀለውን ክርስቶስን እርሱን ከመግለጥ በቀር ሌላ ነገር እንዳልናገር ቆርጬ ነበረ። በእናንተ ዘንድ ስደክም ሌትና ቀን ደፋ ቀና ስል በምታልፉበት የህይወት ጉዞ ካላችሁ ከተያያዛችሁበት ነገር መንግሎ ለማውጣት የናፍቆቴ ረሃብና ጥማቴ ነበረው። ከጨለማው ኃይል እና ከጨለማው ግዛት ውስጥ ተመንጭቃችሁ እንድትወጡ የክርስቶስ እንድትሆኑ ለክርስቶስ እንድትሆኑ በክርስቶስ እንድትሆኑ እኔ ሌትም ቀንም እየደከምኩ የነበርኩት እኮ የእናንተን ጭንቅላት ልማርክ አይደለም የእናንተን ህይወት ልማርክ ነው አለ። ስሙ ለዘላለም የተባረከ ይሁን። አረ ለዚህ ጌታ ክብር ስጡት እስቲ። ሃሌሉያ ስሙ ይባረክ። አንዳንድ ጊዜ ስብከቶቻችን በጣም የሚያስፈራኝ እኔ የምፈራው ነገር ልንገራችሁ። እናንተ ያው ቁጭ ብሎ የሚሰማ ሰው አደገኛ ነው። ቁጭ ብሎ የሚሰማ ሰው ምንም ችግር የለበትም፣ ይሰማል። ሲሰማ አብጠልጥሎ ነው የሚሰማው። ሲሰማ በደንብ ከጫፍ እስከ ጫፍ እያየ እየመዘነ ነው የሚሰማው። ሲሰማው በእውቀቱ ነው የሚሰማው። ባለው የመረዳት አቅሙ ነው የሚሰማው። ባለው ኢንፎርሜሽን አቅም ነው የሚሰማው። ስለዚህ ሲናገር አንድ ዘነፍ ካለ አለቀለት አይደል? እና እንዲህ አይነት ቻሌንጅ ስላለብን እኛ ሰባኪዎች የብዙ ጊዜ ትግላችን ምን ታውቃላችሁ? ይሄንን የሚያስብ የሚያወጣ የሚያወርድ ጭንቅላት፣ ኢንፎርሜሽን የተሞላ ጭንቅላት፣ የዚህ ዓለም ጥበብና እውቀት ጢም ብሎ ታይትል ያለው ጭንቅላት እሱ ጋር ለመድረስ የምናደርገው ትግል የሰውን ዋና ማዕከል ያደረገውን እግዚአብሔር የሚጓጓለትና የሚናፍቀውን ገንዘቡ ሊያደርግ የሚፈልገውን የነፍስ ጉዳይ እንተላለፋለን። I always scared ሁሉ ጊዜ የምፈራው ነገር እሱ ነው። ጭንቅላት የሚያሳብጥ እውቀት ብነግራችሁ ዋው ከማለት ውጭ ምንም ነገር የለም። ነው ቅርብ ጊዜ ኦሬንጅ ካውንቲ የሆነ ነገር እየተናገርኩ ነው። ጎሽ አቤት እሱ ጎሽ ይባላል አይደል? ጎሽ አቤት ጎሽ ደግ እንዳንተ ጎሽ። ነገሩ ግን ጎሽ እየከረመ ሲመጣ ምንድነው ተቀላችሁ? ራሱ ጎሽ የሚለው አውሬ ነው የሚሆነው። ምን ዋጋ አለው? የሰውን ጭንቅላት አሳብጦ ነፍስን የሚያጎድል ነገር ምን ዋጋ አለው? በዚህ ዓለም ጥበብ ተሞልቶ የዚህ ዓለም ጥበብ ጢም አድርጎ በእግዚአብሔር ቤት ውስጥ መስቀል የሌለው ህይወት፣ ክርስቶስ የሌለው ህይወት መኖር ምን ዋጋ አለው? እመጣለሁ በኋላ ነግራችኋለሁ። ምን እያከነው እኛ ውስጥ ክርስቶስ የለም እንዴ ለምትሉ መልስ አለኝ። ሁለተኛ ነጥብ ላይ እመጣላችኋለሁ። ሐዋርያው ጳውሎስ እያለ ያለው ይሄ እኔ የምሰብክላችሁ ክርስቶስ እናንተ መካከል ሆኜ ስሰብክላችሁ የነበረው ክርስቶስ፣ ይሄን የዳናችሁበት ክርስቶስ፣ ይሄን ህይወት ያገኛችሁበት ክርስቶስ፣
ከትናንትናው ኑሯችሁ ወደ አዲስ ህይወት የመጣችሁበት ክርስቶስ በውስጣችሁ መዝገብ ሊያደርግ ማደሪያ ሊሆን የወደደው ክርስቶስ እርሱ የተሰቀለ ክርስቶስ ነው። the most high anointed one ከእግዚአብሔር ዘንድ የተቀባ እሱ ብቻ ነው። ከእግዚአብሔር ዘንድ የተላከ እሱ ብቻ ነው። እግዚአብሔርን በምድር ላይ ለፍጥረት ራሱን በአካል የገለጠ እሱ ብቻ ነው። የማይታየውን ወደ ማሳየት ያመጣው፣ የማይጨበጠውን እንድንጨብጥ ያደረገን፣ የራቀንን እንድንቀርብ ያደረገን፣ የማናየውን እንድናየው አድርጎ ራሱን የተረከው ክርስቶስ ኢየሱስን እርሱን መስቀሉንና ማንነቱን እንሰብከዋለን። ግን ቻሌንጅ አለው እንዳትረሱ። ሐዋርያ ጳውሎስ he got information ለቤተ ክርስቲያኒቷ ያለውን በቂ ኢንፎርሜሽን ከኒቆላያ ቤተሰብ ሰምቷል። 1 3 4 ከሚሆኑ ስማቸው ከተጠቀሰ ሰዎች ሰምቷል። የቆሮንቶስ ቤተክርስቲያን ችግር ላይ ነው ያለችው። የቆሮንቶስ ቤተክርስቲያን የምታልፍበት ብዙ ጣጣ አለ ተብሎ በኤፌሶን ከተማ ውስጥ ሲነገረው ሐዋርያ ጳውሎስ ያገለገላት ቤተክርስቲያን ስለነበረ ዞር ብሎ አየና ኖ ወገኖቼ የዚህ ሁሉ ምክንያትና የዚህ ሁሉ ችግር መንስኤው ምንድነው ታውቃላችሁ? ያ የተሰቀለው ክርስቶስ እርሱን በስፍራው አላደረጋችሁትም እያላቸው ነው ያለው። ክርስቶስ የእግዚአብሔር ኃይልና ጥበብ ነው። አሜን ትላላችሁ? ሞት የሚባለውን ነገር ፈንቅሎ ህይወት የሚሰጥ ኃይል ነው። it's so dynamic ነው። በምድር ላይ የተገለጠ ኃይል ቢኖር በዚህ ዘመን ውስጥ እንደሚነገረው ዓለማትንና ኃይላትን ወይም ስልጣናትን ወይም አገራትን ተከባብረው እንዲኖር የሚያደርጋቸው አንድ ነገር አላቸው ሲባል ነው። ትንንሽ ሀገሮች ስለሌላቸው በቁጥጥር ስር ናቸው ይባላል። ትልልቅ ሀገር ግን ወይ ትነካኝና ወይ አሳያለሁ የሚባለው ኒውክሌር የሚባል በአንድ ጊዜ አንድ አየር ላይ ሲለቁት ሰውን እንደ ሐውልት ቀጥ አድርጎ አቅልጦ የሚጨርስ መሳሪያ በእጃቸው ስላለ ነው። በዛ መሳሪያቸው መሰረት መጠን ያላቸውን ኃይል ይገልጣሉ። የሚገርማችሁ ነገር መጽሐፍ ቅዱስ ሐዋርያ ጳውሎስ ለቆሮንቶስ ሰዎች የእግዚአብሔር ኃይል እና የእግዚአብሔር ጥበብ ነው ብሎ ሲል የሚገርማችሁ ነገር ዓለም ካላት ጥበብ ከደረሰችበት ጥበብ ማንም የሚደርስባት የለም ከሚባለው ጥበብ እግዚአብሔር በክርስቶስ የመስቀሉ ሥራ የሰራው ተወዳዳሪ የለውም። እስካሁን የዓለምን ጫፍ ትልቅነት ብታመጡ ክርስቶስ በመስቀል ላይ ሆኖ የሰራውን ሥራ የሚተካ ምንም ነገር የለም። መተኪያ የለሽ ነው የክርስቶስ የመስቀሉ ሥራ። ምክንያቱም የእግዚአብሔር ኃይል ነው። ምክንያቱም የእግዚአብሔር ጥበብ ነው። Praise Jesus. Oh, hallelujah. ማስታቢያ ማግለስቶ ፕራቢዮስ ኢየሱስ ክርስቶስ ለዘላለም ጌታ ነው። ወገኖቼ ለዚህ ጌታ ክብር ስጡት። እስቲ ከልባችሁ የሆነ ክብር ስጡት። የጳውሎስ ረሃብ አሁንም ረሃብ ያለ አንድ ቦታ ላይ ሳነብ ምን አለ? the crucified Christ, to preach the crucified Christ you have to be crucified preacher አለ። what የተሰቀለውን ክርስቶስ እንሰብካለን ያለው ጳውሎስ መስቀሉንና ክርስቶስን እንሰብካለን ያለ ጳውሎስ እናንተም ሰባኪ ብትሆኑ አለ ጸሐፊው you must be crucified preacher እና ዜሮ አድርጎ ቁጭ አደረገኝ። ጌታ ሆይ እኔማ ክሩሲፋይድ ሳልሆን ስንት ዘመን ኖሬልሃለሁ። ወገኖቼ ክሩሲፋይድ መሆናችሁ የምታውቁት በምን ታውቃላችሁ? እመጣላችኋለሁ። አሁን በደንብ እየተከታተላችሁ ስሙ። ክሩሲፋይድ የሆነ ክርስቲያን ላይፍ የሚኖር ሰዎች እመጣላችኋለሁ። it is vivid የሚታይ ነገር ነው። በህይወታችን in daily basis የሚታይ ነገር ነው። ከወገኖች ጋር ያለን ነገር የሚታይ ነገር ነው። በሪሌሽንሺፕ የሚታይ ነው። በኮሙኒኬሽን የሚታይ ነው። በኑሮ የሚታይ ነው። በቋንቋ የሚታይ ነው። በህይወት የሚታይ ነው። በአገልግሎት የሚታይ ነው።
ዋው ለካ uncrucified preacher ስለሆንን ነው we became unable to preach the crucified Christ የኛ ማንነት ችግር ነው ለካ ለሰዎች መዳን የሰዎች የክርስቶስን የመስቀሉን ኃይልና ማዳን እንዳያዩ ያደበዘዝ ነው እኛ ነን እኮ እሱ ግን ዛሬም ደሙ ትኩስ ነው እሱ ግን ዛሬም ሕያው ነው እሱ ግን ዛሬም ያድናል የእግዚአብሔር የማዳን ኃይል ዛሬም አልተለወጠም ግን ያደበዘዝ ነው ለካ እኛ ነን ለቆሮንቶስ ሰዎች ደበዘዘባቸው የዓለምን ጥበብ ማስገባት ጀመሩ የዓለምን ዕውቀት ማስገባት ጀመሩ Christ crucified plus ማለት ጀመሩ and then the church became miserable corrupted ቤተክርስቲያን ሆነች ምን እያልክ ነው ባሉኝ ህይወታችን corrupted መሆን የሚጀምረው መቼ ነው ታውቃላችሁ የተሰቀለውን ክርስቶስን ከልባችን ስናወርደው ነው እኔ ግን ስብከቴም ድካሜም ጥረቴም ወደ እናንተ በመጣው ጊዜ በሚያባብል ቋንቋ አይምሮን በሚያሳብጥ ቋንቋ ሰይ በሚያስብል ቋንቋ ለፍልስፍና በሚመች ቋንቋ አልነበረም በሞኝነት ነው ለምን ታውቃላችሁ ሐዋርያ ጳውሎስ ክርስቶስን ከመገናኘቱ በፊት በፈሪሳውያንና በሰዱቃውያን በጸሐፊያን ስር ቁጭ ብሎ በገማልያ እግር ስር ቁጭ ብሎ የተማረ ጭንቅላቱ ያበጠ በእውቀት ጢም ያለ ማንም ቢከራከር የሚደርስበት የሌለ በሃይማኖት አንደኛ በፈሪሳዊነት አንደኛ በጸሐፊነት አንደኛ በቅናት አንደኛ የነበረ ሰው የተሰቀለው ክርስቶስ በደማስቆ ሲገናኘው ግን ነገሩ ሁሉ ዜሮ እንደሆነ ገባው አንተ ማነህ ያለበት ቦታ ላይ የምታሳድደኝ የናዝሬቱ ኢየሱስ ነኝ ካለበት ቀን ጀምሮ የጳውሎስ ሕይወቱም ስብከቱም ኑሮውም ቋንቋውም አገልግሎቱም ሩጫውም የሚገርማቸው ነገር የሰውን ልብ ደስ የሚያሰኝ ሳይሆን የአባቱን ፈቃድ ደስ የሚያሰኝ ሆነ ሃይማኖትን ሳይሆን የተሰቀለውን ክርስቶስን መስበክ ሆነ በስጋዊ ጦርነት ወጥቶ መዋጋት መሆኑ ቀርቶ በመንፈሳዊ ዓለም ውስጥ ሆኖ በአየር ላይ ያሉትን ኃይላትና ስልጣናት እየሰበረ በኃይሉ ብርታትና ጉልበት በስሙ ታላቅነት እየገለጠ ከተማዎችን ሀገሮችን ሁሉ መማረክ ጀመረ ስለዚህ ጳውሎስ ያምርበታል በጣም ያምርበታል እኔ መሰብክላችሁ ራፍቆቴም ረሃቤም ጥማቴም የተሰቀለውን የናዝሬቱ ኢየሱስን አሁን ምን አለ መሰላችሁ ከዚህ በኋላ ሌላ ነገር ላላውቅ ምን አድርጋለሁ ተፈቅዳላችሁ ቀኝ እጃችሁን አንሱ እስቲ በጌታ ፍቅር አይ ነው እኔ ያበዛል ለምትሉኝ ላብዛ ግድ የለም እንደዚህ በእንደዚህ አይነት ቋንቋ መነጋገር ጥሩ ነው እና ፈቃደኞች ይሆናል የገባችሁ እንደ ጳውሎስ አሁን የገባችሁ እኔም በሉ ከዚህ በኋላ ስብከቴም ኑሮዬም ሕይወቴም ቋንቋዬም አገልግሎቴም መውጣት መግባቴም የተሰቀለውን ክርስቶስን ብቻ እርሱን ብቻ ሌላ ነገር ላላውቅ ከዛሬ ጀምሮ በአምላኬ ፊት ቆርጬ እርሱን ለማወቅ ሕይወቴን ሰጣለሁ ፕሬዝ ጂሰስ ክብር ለእግዚአብሔር ይሁን እሱን ማወቅ ብቻ ሌላ እንዳላውቅ ያለው ነገር ማወቅ የሚለው ነገር ትንሽ ብንፈታው ጥሩ ይመስለኛል ወዳስ ማወቅ ማለት ምን ማለት ነው ማወቅ እንዴ ብዙዎቻችን ስለ እግዚአብሔር እናውቃለን ግን እግዚአብሔርን አናውቀው አንዳንዶቻችሁ ስለ እኔ ታውቃላችሁ ግን እኔን አታውቁ እኔን የሚያውቁ ሰዎች ከኔ ጋር ቅርብ ያሉ አይደል ምናልባት ከማናችሁም በላይ እኔን ልታውቅ የምትችለው ባለቤቴ ከዛ ደግሞ ልጄ ከዛ ደግሞ ወዳጆቼ በቅርብ ያሉ ዘመዶቼ
በቅርብ ደግሞ ያሉ የጌታ ብሩካን ከኔ ጋር አብሮ ደፋ ቀና እያሉ የተጋፉ አንዲት ወግ የሚያስብል ነገር ሲመጣ እየበረድን ላለን ሰዎች እነሱ ሊያውቁ ይችላል። በጣም በህይወታችን ወሳኝ ነው እሱን የተሰቀለውን ክርስቶስን እንዳውቅ ሌላ እንዳላውቅ እርሱን ብቻ እንዳውቅ የሚለው ነገር መፈታት አለበት። ሶስት ትርጉም አለው እንዳውቅ ወይም ማወቅ የሚለው ነገር ዲፋይን ስታደርግ what does ማወቅ ማለት? It's not about information እንዳይመስላችሁ። ጳውሎስ የተገለጠለትን ያክል በምድር ላይ ስለ ክርስቶስ የተገለጠለት ሌላ ሰው አለ ማለት አስቸጋሪ ነው። ግን ያን ያክል ሆኖ አልረካም። ትዝ ይላችኋል። እንደውም የሚገርማችሁ ነገር በሞቱ እንኳን እርሱን እንድመስል ምን አደርጋለሁ? ናፍቆቴም ጉጉቴም መኖር ብቻ አይደለም መሞትም እሱን እንድመስል። ምን አይነት ጀግና ሰው! to know God ማለት እግዚአብሔርን ማወቅ ማለት የመጀመሪያው ነገር to have insight of him ስለ ክርስቶስ በቂ የሆነ መረዳት deep knowledge እንደ ቃሉ የሆነ ዕውቀት ማለት ነው። ስለ እግዚአብሔር ማወቅ ማለት ጥግጥጉን ሳይሆን ምንጩ ጋር መጥቶ ቃሉ ላይ ተደፍቶ ከቃሉ ጋራ የተቆራኘ ቃሉን የሚበላ ቃሉን የሚመግብ ቃሉን የሚጠጣ ረሃቡም ጥማቱም ለማወቅ ባለው ጥልቀት ባለው ሁኔታ ውስጥ ለመረዳት የሚያደርገው ነገር ነው የመጀመሪያው። ሶስት ነገር ብያቸዋለሁ። ሁለተኛው የሚገርማችሁ ነገር it is to acknowledge it ቃሉን ካወቃችሁ በኋላ ይሄ ቃል ለኔ ብሎ በልባችንም በህይወታችንም ስፍራ መስጠት ማለት ነው ማወቅ ማለት። ሶስተኛው ማወቅ ማለት የሚገርማችሁ ነገር to be obedient to his word ለዚህ ላወቅነው ነገር ስንገዛ ለዚህ ላወቅነው ነገር ስንኖር then we know Christ። ሐዋርያ ጳውሎስ የተሰቀለውን ክርስቶስን ብቻ ሌላ እንዳላውቅ ቆርጬ ነበረ። አሁንም ረሃቤም ጥማቴም እሱን ብቻ ነው። ምክንያቱስ በእውቀት በኢንፎርሜሽን መጀመሪያ አግኝቼዋለሁ። ምክንያቱስ በደማስቆ ሲገናኘኝ እኔ አንተ ማነህ ብዬ በህይወቴ ምን እንዳደርግ ትፈልጋለህ ብዬ አክኖሌጅ አድርጌዋለሁ። ምክንያቱስ አሁን አንተ የስሜን ክብር የምትሸከም በአሕዛብ ፊት በነገስታት ሁሉ ፊት ስለኔ የምትቆም ነህ ባለኝ ጊዜ እሺ ብዬ ህይወቴን ሰጥቼዋለሁ። and then you know Christ። እግዚአብሔር የጥበብና የእውቀት መዝገብ በልባችሁ ያኑርላችሁ። ይሄንን የተሰቀለውን ክርስቶስን እርሱን ብቻ በጣም እኮ የሚገርም ነው። በግሪክ ሀገር ውስጥ በቆሮንቶስ ከተማ በሁለት ሳይድ ወደብ ያላት ከተማ በጣም ሁሉ ነገር የሞላባት ከተማ እንደ ሎስ አንጀለስ ኒውፖርት ቢች እዚህ ጋር እንዳላ ሎንግ ቢች እንዳላት አይነት ቅልጥ ያለች መንደር በከተማይቱ ውስጥ ከባድ የሆነ የቢዝነስ እንቅስቃሴ ያለበት ሀገር ባሪያና ጨዋ አብሮ የተቀመጠበት ሀገር ብዙ አይነት ጣዖታት የሚመለክበት ሀገር ሁሉ የሞላበት ሀገር ልቅነት ያለበት ሀገር the post modern society ብለን ዛሬ እንደምንጠራው ያለበት ሶሳይቲ የሚኖርበት ሀገር። ከእውቀትም ከፈለጋችሁ እኮ ከፍለን እንናገራለን አለ እንዴ። እውቀትም ከፈለጋችሁ ከፍለን እንናገራለን። ግን እሱ አይደለም ዋናው ነገር። የኔ ረሃቤም ጥማቴም የተሰቀለውን ክርስቶስን እርሱን ማወቅ እርሱን መስበክ እርሱን መግለጥ ነው። ምክንያቱም የእግዚአብሔር ኃይልና የእግዚአብሔር ጥበብ ስለሆነ ነው። እስቲ አሜን በሉ። ሁለተኛው ነጥባችን የምናገኘው አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 4 እስከ 9 ባለው ክፍል ውስጥ ነው። ከቁጥር 4 እስከ 9 ባለው ክፍል ውስጥ ስትመለከቱ ሐዋርያ ጳውሎስ ለቆሮንቶስ ሰዎች ይነግራቸዋል። ይሄንን እግዚአብሔርን በማመናችሁ ባነበው ደስ ይለኛል። ቃል በቃል ባነበው በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለእናንተ አምላኬን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ
እንደጸና በነገር ሁሉ በቃል ሁሉ በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና እንደዚህ የጌታችን ኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም። እርሱ ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁም ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። የሚገርማችሁ ነገር ሐዋርያ ጳውሎስ ለቆሮንቶስ ሰዎች እየነገራቸው ያለው የተሰቀለውን ክርስቶስን፣ ሌላ አይደለም፣ የተሰቀለውን ክርስቶስን፣ በአደባባይ እርቃኑን የተንጠለጠለውን ክርስቶስን፣ አምላክ ሆኖ ሳለ ሰው ሆኖ የተገለጠው ክርስቶስ፣ ሙሉ ሰው ሙሉ አምላክ የሆነው ክርስቶስ፣ ለሰው ልጆች ዓለምና ኃጢአት መተላለፍ ራሱን በመስቀል ላይ ያንጠለጠለው ክርስቶስ፣ አይሁዶች ያልተቀበሉት ክርስቶስ፣ እናንተ የግሪክ ሰዎች በጥበብና በፍልስፍና የናቃችሁት ክርስቶስ ግን ወደ እናንተ በመጣው ጊዜ፣ ቃሉን በሰበኩላችሁ ጊዜ፣ ክርስቶስን ባስተዋወቅኩላችሁ ጊዜ፣ እናንተም በተቀበላችሁት ጊዜ በነገር ሁሉ በእውቀት ሁሉ በጥበብ ሁሉ ምን እንድትሆኑ? ባለጠጎች እንድትሆኑ ተደረጋችኋል። አያችሁ አይደለ? የተሰቀለውን እርሱን ክርስቶስን ብቻ ለማወቅ ምን በረታበት ነገር ቢኖር በእርሱ በነገር ሁሉ ባለጠጎች ስለሆነን ነው። እስቲ አንድ ሰው አሜን ይበል። ያለፈው ሳምንት ፓስተር አሳይኸኝ ሲሰብክ ባለጠጋ መሆን የምታስቡ ቁርጣችሁን ወቁ አትሆኑም ብሎን እኛም ልንፈላሰፍ ወይ ደግሞ ኢንቬንት አድርገን እነ ቢል ጌት ጋር ለመድረስ የነበረውን ሐሳባችንን አስጥሎን ነው የገላገለን። እሰየው። ምክንያቱም በዚህ ባለን እድሜ እነ ቢል ጌት ጋር ለመድረስ ብናስብ እኛ በአንዲት 30 ሰከንድ አንድ ቃል ለማውጣት በመናስብበት ሰዓት ውስጥ እነ ቢል ጌት በ30 ሰከንድ ውስጥ ከምናምን ሺህ በላይ ዶላር አካውንታቸው ውስጥ ያስገባሉ። እውነት ነው። ግን የሚገርማችሁ ነገር በመስቀል ላይ የተሰራው የክርስቶስ ኢየሱስ የመስቀሉ ስራ በነገር ሁሉ በጥበብ ሁሉ በእውቀት ሁሉ ባለጠጎች እንድትሆኑ ተደርጋችኋል። እስቲ አሜን በሉ። ምን ማለት ነው? ዓለም አለኝ የምትለው ባለጠግነት እንዳይመስላችሁ። የሰላም ባለጠጎች፣ የፍቅር ባለጠጎች፣ የእረፍት ባለጠጎች፣ የጸጋ ስጦታዎች ሁሉ ባለጠጎች፣ የሚጎልባችሁ ነገር የሌለ ባለጠጎች፣ ሰማይ አገራችሁ የሆነ ባለጠጎች፣ ከባለጠጋም ባለጠጋ የሆነ ከሀብታምም ሀብታም የሆነ ሃሌሉያ፣ አንድ ነገር ማይጎልበት ብሩም ወርቁም የሱ የሆነ በእርሱ ስለሆንን የእርሱ የሆነው ነገር ሁሉ ለእኛ እንዲሆን ስላደረገ በእርሱ ባለጠጎች እንድትሆኑ ተደረጋቸዋል። አረ ለዚህ ጌታ ክብር ስጡት። ግን አንዳንድ ጊዜ መጽሐፍ ቅዱስ ስታነቡ በጣም ወንደር ያደርጋቸዋል። ያጣን ስንመስል አለ ጳውሎስ ምንድነን አለ? ድሆች ስንባል አልሰማችሁ? ድሆች ስንባል አለና የሚገርማችሁ ነገር ሌሎችን ባለጠጎች በኢየሱስ ነው። ሃሌሉያ። ሌሎችን ምን እናደርጋለን? ዓለም ድሆች ይሎናል። እኛ ግን በተሰቀለው በክርስቶስ ምክንያት ሌሎችን ባለጠጎች እናደርጋለን። ለምን? ወንጌሉን የምስራችሁን ስለምንሰብክ፣ የክርስቶስን አዳኝነት ስለምንሰብክ፣ የተሰቀለውን ክርስቶስን ስለምናውጅ፣ በሞተው ሕይወት ውስጥ ብርሃን እንዲበራ ስለምናደርግ፣ በተዘጋ ቤት ውስጥ ሰላም የምናመጣ ስለሆነን፣ ጥልና ክርክር ባለበት ውስጥ እረፍት የምናውጅ ስለሆነን፣ በሰማይ ያለው የእግዚአብሔር አጀንዳ በምድር ላይ የምንተርክ ስለሆነ
አረ አንድ ሰው ካለ ባለጠጋ ነኝ ብሎ እግዚአብሔርን ያክብረው። ስሙ ለዘላለም የተባረከ ይሁን። እንዴ በመልበስ ባለጠግነት ያለ እንዳይመስላችሁ። እኔ ነው ትንሽ ሄድ አልኩና ሁላችንም አሜሪካን ሀገር ያለን ነጩን ተውት፣ እኛ አበሾች እኛ በብድር መኪና እንገዛለን፣ በብድር ቤት እንገዛለን፣ በብድር ልብስ እንገዛለን፣ በብድር የቤት ዕቃ እንገዛለን፣ በብድር ልጆቻችንን እናስተምራለን። ዞር ሲባል ባለ ዕዳዎች ተብለን የምንጠራ ብንኖር እኛ ነን። ለብሶ አምሮበት ስላያችሁ ባለጠጋ እንዳይመስላችሁ። የደማመቀ ሮልስ ሮይስ እያዘ የሚነዳ ፍሪዌይ ላይ የምታዩት ባለጠጋ እንዳይመስላችሁ። I always wonder በእውነት የዚህ ዓለም ሀብትና ጥበብ ሀብትና ገንዘብ ንብረት እሱ ከሆነ ባለጠግነት የሚያሰኝ እንዳይሰሙኝ እንጂ አረቦቹ ሙስሊሞቹ እግዚአብሔር የለሹ ክርስቶስ የለሾቹ እኮ ወርቅ ላይ የተኙ ነው። and that is not ባለጠግነት። እውነተኛ ባለጠጋ በእውቀት በነገር ሁሉ በሚያስፈልግ ነገር ሁሉ በክርስቶስ ኢየሱስ ባለጠጎች እንድትሆኑ ተደርጋችኋል። አረ ለዚህ ጌታ ስጡት ክብር። ሃሌሉያ። አጠገባችሁ ያለውን ሰው I am rich in Christ በሉት። በክርስቶስ ባለጠጋ ነኝ በሉት እስቲ። በክርስቶስ ባለጠጋ ነኝ። አንዳች የጸጋ ስጦታ አይጎልባችሁም። ማንን? ይሄ የተሰቀለውን ክርስቶስን ስትጠባበቁ፣ ማንን? የሚመጣውን ጌታ ስትጠባበቁ፣ ማንን? የሞተውን በሞቱም ሕይወት የሰጠን ጌታ ስትጠባበቅ፣ እሱን ለማወቅ ስታደርግ አንድም የሚጎልባችሁ ነገር የለም። ለካ በሌለ ነገር ነው እኛ እየደከምን ያለነው። ይህን ስል አትዘንጡ አላልኩም። ዝንጥ አሉ፣ በደንብ ዘንጡ። አይኖራችሁ አላልኩም፣ ይኖራችሁ። አትስሩ አላልኩም፣ ስሩ። አታካብቱ አላልኳችሁም፣ አካብቱ። ግን ከመስቀሉ ጋራ ከክርስቶስ ጋራ የሚገፋፋ ከሆነ ግን ይቅርባችሁ። ሰማችሁ? መስቀሉን የሚገፋ ክርስቶስን የሚገፋ እንደ ቆሮንቶስ የሚያደበዝዝ ነገር ካለ ግን ይቅርባችሁ። ሁሉ ቀርቶብኝ ያለ ዘማሪ ሁሉ ቀርቶብኝ፣ ሁሉ ቀርቶብኝ ጌታን ካገኘው፣ ሁሉ ቀርቶብኝ ክርስቶስ በሕይወቴ ከነገሰ፣ ሁሉ ቀርቶብኝ የተሰቀለውን ክርስቶስን ካነገስኩ፣ ሁሉ ቀርቶብኝ የተሰቀለውን ክርስቶስ ከሰበኩ፣ ሁሉ ቀርቶብኝ እርሱን እንዲያውቅ ናፍቆቴም ረሃቤም ጥማቴ ከሆነ I am the richest person። በምድር ላይ ባለጠጋ ቢኖር ክርስቶስ ያለው ሰው ነው። አሜን ትላላችሁ? ይሄንን የተሰቀለውን ክርስቶስን እንዳውቅ ሌላ ነገር ላላውቅ ቆርጫለሁ። ያ ለለካ የስጦታ ሁሉ ምንጭ እሱ ነው። የስጦታ ሁሉ ምንጭ እሱ ነው። ንጉሥ ሰለሞን ምን እንዳደርግልህ ትወዳለህ ብሎ እግዚአብሔር ሲጠይቀው እኔ የምፈልገው ይሄንን ሕዝብ መመራበት ማስተዳድርበት ጥበብ ነው የምፈልገው ሲለው ማንም ሊጠይቀኝ የማይችል ነገር የበለጠ ነገር ጠይቀኛል። ስለዚህ ዕውቀቱንም እንካ፣ ስለዚህ ባለጠግነቱንም እንካ። ከሰለሞን በፊትም ከሰለሞን በኋላም በምድር ላይ እነ ቢል ጌት ሰለሞን ጋር እንኳን አይደርሱም። እነ ኤላን ማስክ አይደርሱም። ሰለሞንን ቢት ያደረገው ኢየሱስ ብቻ ነው። ከሰለሞን የሚበልጥ በዚህ አለ የተባለው። አይገርማችሁም? ምክንያቱስ ተደፍቶ አምላኩን የጠየቀው ነገር የሱን የሚያስከብር ነገር ስለጠየቀ እግዚአብሔር በምድር ላይ አትረፈረፈለት። በክርስቶስ ኢየሱስ በመስቀሉ ሥራ ባለጠጎች ናችሁ። እኔ
እናንተ ዘንድ መጥቼ ስደክም ሳስተምር ስለፋ ስጸልይ ስታገል የነበረው በሚያባብል ቃል አይደለም አይሞራችሁን በሚያሳብጥ ነገር አይደለም በውጭ እየነፈሰ ካለ ንፋስ ከሚነገረው ቆሮንቶስ ውስጥ ከሚባለው አሰባበክ አይደለም ግን በክርስቶስ ያለውን ባለጠግነት ልነግራችሁ ነው የመጣሁት በእርሱ ደግሞ ባለጠጎች ሆናችኋል ክብር ለመድኃኔዓለም ይሁን ሶስተኛ ነጥባችን በስማ እኔ እኮ ከጀመርኩ አልጨርስም ሶስተኛው ነጥባችን ቁጥር አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 እስከ 28 ባለው ክፍል ውስጥ እናያለን ክርስቶስንና መስቀሉን ብቻ ሌላ እንዳላውቅ ቆርጫለሁ ያለበትን ነገር እዚህ ክፍል ላይ የሚናገረው በክርስቶስ ምን ብላችኋል ተመርጣችኋል እስቲ ተመርጫለሁ በሉ እስቲ ወንድሞች ሆይ መጠራታችሁን ተመልከቱ እንደ ሰው ጥበበኞች የሆኑ ብዙዎች ኃያላን የሆኑ ብዙዎች ባለጠጎች የሆኑ ብዙዎች ምን አላሉ አልተጠሩም ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ብርቶችንም እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ አቤት መጽሐፍ ቅዱስ ደስ የሚላችሁ ሶርሳችንን ይነግረናል ከየት እንደተነሳን ይነግረናል ማን እንደነበርን ይነግረናል ሞኞች ነበራችሁ ደካሞች ነበራችሁ ምናምንቴዎች ነበራችሁ የተናቃችሁ ነበራችሁ ያልሆነ ነገር ነበራችሁ ግን በክርስቶስ ኢየሱስ በመስቀሉ ሥራ መረጣችሁ ዋው ዞር ብለን የተነሳበትን ስናይ እንዴ አንድ ቦታ ላይ ሳነብ ምን አለ ብዙ ሰዎች በጣም ብዙ ሰዎች ከፍ ባሉ ጊዜ ዝቅ ብሎ ማገልገል የሚቸግራቸው የተነሱበትን ስለማያውቁ ነው ሰማችሁ ብዙ ሰዎች ከፍ ባሉ ጊዜ በሆነላቸው ጊዜ ሰማይ ጫፍ በደረሱ ጊዜ ዝቅ ብለው ማገልገል የሚቸገሩት የተነሱበትን ስለማያውቁ ነው ወደዚህ ልገልብጥላችሁ ክርስቶስ ደግሞ ማን መሆኑን ስለሚያውቅ ከየት የተነሳ እንደሆነ ስለሚያውቅ ዓለም ሳይፈጠር ገና በዓለም ፍጥረታት ሁሉ በእሱ የተፈጠረ መሆኑን ስለሚያውቅ ሁሉ ለእሱ የተገዛ መሆኑን ስለሚያውቅ የሚገርማችሁ ነገር ከፍ ያለው ኢየሱስ ዝቅ ብሎ ለማገልገል አልተቸገረም we are the chosen የተመረጥን ትውልድ ነን እግዚአብሔር እኮ ነው የመረጣችሁ እንደው በቤተ ክርስቲያን ውስጥ ፊት እየታየ መልክ እየታየ ቁመና እየታየ የሚገባ ቢሆን ስንት ሰው ነው የሚያልፈው ትዝ ይለኛል በደርግ ጊዜ ኔቪ የሚባሉ የኔ አባት ኔቪ ስለነበረ ኔቪ ለመቀጠር ሲመጡ የሚገርማቸው ነገር ጥርሳቸው ሳይቀር ይታይ ነበር ሸራፋ ካለ አለቀ አይገባም ቁመታቸው ይታይ ነበር አካሄዳቸው ይታይ ነበር በንጉሱ ፊት ስለሚቆሙ ተብሎ ነው ዕውቀታቸው ይታይ ነበር እዚህ ኔቪ ዘመዶች ስላሉ ብዙ ያውቃሉ ኳሊፊኬሽኑ ብዙ ሃይ ነው አንድ ድርጅት ውስጥ ስታንዳርዱን በጠበቀ ሁኔታ ኳሊፋይድ ሆኖ ሃየርድ እንዲደረግ ሲፈለግ በእግዚአብሔር የዘላለም መንግስት ውስጥ ግን የሚገርማችሁ ነገር we were the most unqualified ሰዎች ደካማ ሞኝ
ምናምንቴ ያልተጠራ ያልተፈለገ የማይታሰብ ነበራችሁ። ግን የመስቀሉ ሥራ ግን ክርስቶስ በመስቀል ላይ በመሞቱና ሃሌሉያ የተሰቀለውን ክርስቶስን ለማወቅ ሳስብ እናንተን ያነሳችሁ ከየት ጓዳ እንደሆነ ሳስብ ወገኖቼ እግዚአብሔርን አመሰግናለሁ። የተነሳንበትን ማወቅ ጥሩ ነው። ሰማችሁኝ ወይ? ሰው የተነሳበትን ካወቀ ይቅር ለመባባል አይቸግረውም። ለምን? ይቅር የተባለ ስለሆነ። ሰው ምናምንቴ የነበረው ሰው ከሆነ ምናምንቴ የሆነውን ሰውዬ ሲመጣ ለመሸከም አይቸግረውም። ምክንያቱም ዋን ዴይ አት አ ታይም ምናምንቴ ነበር። የማይፈለግ የሆነበረው ሰው በክርስቶስ የሚፈለግ ሲሆን የማይፈለገው ሲመጣ ለማቀፍ ችግር የለበትም። በደለኛው ሰው ይቅር ከተባለ ምህረት ከተደረገለት የሚበድለው ሰው ሲመጣ አይ ሴት ዩ ፍሪ ለማለት ነፃ አውጥቻለሁ ለማለት ችግር የለበትም። ታውቃላችሁ የቆሮንቶስ ቤተክርስቲያን በመካከላቸው ጥል ነበር፣ ክርክር ነበር፣ ቡድናዊነት ነበር፣ የአመጽ ስራ ነበር፣ ቅድስና የጎደለው ህይወት ነበር፣ ወገናዊነት ነበር፣ ጣዖትን ማምለክ ነበር፣ በጸጋ ስጦታዎች መከፋፈል ነበር። ምን ነበር? ያልነበር ነበር፣ ሁሉም ነበር። ያንን ሁሉ ቀራርፎ ያወጣው መስቀል ላይ በተሰራው በክርስቶስ ኢየሱስ የመስቀሉ ስራ ነው። እስቲ አንድ ሰው አሜን ይበል። ከእንግዲህ ወዲህ ማን መሆናችሁን ካወቃችሁ፣ በክርስቶስ የሆናችሁትን ማንነት ካወቃችሁ፣ የነበራችሁትን ማንነት አውቃችሁ የሆናችሁ ማንነት ከገባችሁ፣ የሚገርማችሁ ነገር አጠገባችሁ ያለውን ሰው ለመሸከም፣ ለመቀበል፣ ለማቀፍ፣ ይቅር ለማለት፣ አብሮ ለመኖር፣ ለማምለክ፣ ዝቅ ለማለት፣ ለመውረድ፣ ተቃቅፎ ለመሄድ፣ ትዳሩን፣ ህይወቱን፣ ኑሮውን፣ አገልግሎቱን፣ ወዳጅነቱን አሳክቶ ለመሄድ አይቸገርም። the biggest issue is አሁን ቅድም መጣላችሁ ያልኳችሁ ትልቁ ችግራችን መጣላት፣ መገፋፋት፣ መናናቅ፣ መሰዳደብ፣ ቡድናዊነት፣ ይቅር አለማለት ችግሩ ነው። ታውቃላችሁ የተሰቀለውን ክርስቶስን የምናውቅበት ደረጃ አናሳ ስለሆነ ነው። የቆሮንቶስ ቤተክርስቲያን የነበረው ችግር ክርስቶስንና የተሰቀለውን ክርስቶስን በሚገባ ባለማወቃቸው ነበረ። እንዴ ባለጠጋ ሆናችኋል እኮ፣ እንዴ ተመርጣችኋል እኮ፣ እንዴ የእግዚአብሔር ኃይል እና ጥበብ ተገልጦባችኋል እኮ። then what happened? አለማወቅ። ጠዋት አላዛር ሾው በሰንበት ትምህርት ሲያስተምር አንድ ጥያቄ ላይ ሲመልስ ወደ ቤተ ክርስቲያን በመንሄድበት ጊዜ አለ፣ ሰምታችሁ እንደሆነ በጣም ካቻ አርጊያታል። ወደ ቤተ ክርስቲያን በመንሄድበት ጊዜ ከቤታችን እየራቀን ነው የምንሄደው። ወደ አንድ ነገር በሄዳችሁ ጊዜ እየራቃችሁ ነው የምትመጡት ነገር አለ። ክርስቶስንና የተሰቀለውን ክርስቶስን ለማወቅ በሄዳችሁ ጊዜ፣ በጓጓችሁ ጊዜ፣ በናፈቃችሁ ጊዜ የሚገርማችሁ ነገር የሚረግፉ ብዙ ቅርፊቶች አሉ። እግዚአብሔር በክርስቶስ ኢየሱስ ቅርፊቶቻችንን ያንሳው። አረ እንደው በደንብ አሜን በሉ። ውስጥ ክርስቲያን ከሆንን እውነተኛ ክርስቲያኖች እንሆን። ክርስቲያን ከሆንን የተሰቀለውን ክርስቶስን የምንገልጥ እንሆን። የምን ወዲያ ነው? ይህን ስል አንደክምም ማለት እንደክማለን። አንስትም አይደለም እንስታለን። አንሳሳትም አይደለም እንሳሳታለን። አንቆጣም አይደለም እንቆጣ። አንጣላም አይደለም እንጣላለን። አንገፋፋም አይደለም እንገፋፋለን። ወደህ ነው እንዴ? ሊሆን ግድ ነው። ግን መስቀሉ ላይ የመስቀሉንና የክርስቶስን ማንነት ሴንተርድ ያደረገ ሰው የሚገርማችሁ ነገር የተነሳበትን ዞር ብላይና እንዴ ይቅር የተባልኩ እኮ ነኝ፣ ይቅር ላልል ነው እንዴ? ምህረት ያገኘው እኮ ነኝ፣ ላልምር ነው እንዴ? የታቀፍኩ እኮ ነኝ፣ ላላቅፍ ነው እንዴ? የተገፋው ነበርክ እኮ አሁን ታቅፊያ ላላቅፍ ነው እንዴ?
እና አንዳንድ ጊዜ ከባለቤቴ ጋር ቤት ውስጥ አንድ የሚያጣላኝ ነገር ልንገራችሁ። ሰነድ ሸጥክ እንዳትሉኝ። አይኖ እየሰማች ነው። አንድ ነገር እኔ ወስጄ እንደዚህ አድርጌ እንዲህ ካስቀመጥኩት አስቀምጬዋለሁ፣ ማንም እንዳይነካው። ባለቤቴ ትመጣና እንዲህ ዞሯል። ሳየው የለም፣ ለእኔ የለም። ምክንያቱስ እንዳስቀመጥኩት አይደለም ያለው። ማንክ ያለሽ የቱን ሮቢ? እዛው እኮ ነው። የት የለም፣ አንስተሽዋል። እኔን አትንኩብኝ ምለው ነገር እያለ አይ ነው። ብዙ ባሎች እንዲህ እንደምትሉ አንድ አይነት ስለሆነ ችግር የለም። የቱ መጣ? ይኸውልህ እኮ ታዲያ እንዲህ እኮ ነው የነበረው። ማንክ ያለሽ that is easy to quarrel። ለመጣላት፣ ለመነካከስ፣ ለመጋጨት ኦፖርቹኒቲው ሰፊ ነው። እንኳን ፈልጋችሁ ሳትፈልጉትም ይመጣል። ግን የሚገርማችሁ ነገር ከእንደዛ አይነት ነገር ወጣ እንድትሉ የሚያደርጋችሁ የተሰቀለውን ክርስቶስን ልክ ስታዩት ውይ ትላላችሁ። ውይ እቺ ናት እንዴ? ውይ ከየት ያነሳኝ እንዴ? ማንም ቀርፎ ሊያነሳልን የሚችል ማንም የማይችል ቀርፎ ሊያነሳልን የማይችል ኃጢአት እኮ ነው ከላያችን ላይ የተቀረፈው። እሱ ጠባሳ ምልክት ላይ ያኑሮ የኛን ጠባሳነት ያነሳው። ደም ግባት የሌለን ሰዎች ሆነን በፊቱ ግን ደም ግባት እንዲኖረን ያደረገን ሰዎች፣ የሞትን ሳለን ሕይወት የሰጠን ሰዎች። ከማን ዛሬ ከተናገርኩ ልናገር እንጂ ቃሉ ሲሰጥ እኮ ይመቻል መናገር። ተገባችሁ ያለውን ሰው ምንም ብትሆኝ ምንም ብትሆን ምንም የተመረጥክ ነህ በሉት። አባ ባት የተመረጣችሁ ናቸው። አሜን ነው። የተመረጥን እግዚአብሔር የመረጠው ሰው። በምርጫ ቢሆን እኮ አንዳችንም እኮ ዋይት ሃውስ አንገባም። መች ገባንና ማን ሲያስበን? በምርጫ ዋይት ሃውስ እንዳንገባ ተዘግቶብን በምርጫ ሰማይ ሃውስ ገብተናል። ስሙ ለዘላለም የተባረከ ነው። አረ የመረጠህን ጌታን አክብረው። ሰው ያደረገህን ጌታን አክብረው። ውበት የሰጠህን ጌታን አክብረው። ከተዋረደ ማንነት አንስቶ ሕይወት የሰጠህን ጌታን አክብረው። then we walk in confidence። ታውቃላችሁ የብዙ ክርስቲያኖች ስትረስ፣ የብዙ ክርስቲያኖች መጨማደድ፣ የብዙ ክርስቲያኖች ኢንፌሪዮሪቲ ኮምፕሌክስ ምን እንደሆነ ታውቃላችሁ? ሰልፍ አክሴፕታንስ የለም። ተጨማዶ ይመጣል እግዚአብሔር ቤት። አንድ ሰው ላለማናገር ሸሽቶ ይመጣል እግዚአብሔር ቤት። ተፎካክሮ ይመጣል እግዚአብሔር ቤት። አረ ወገኔ ነፃ የወጣ ሰው ነህ። አረ ወገኔ የተመረጥክ ሰው ነህ። የደም ዋጋ ያለብህ ሰው ነህ። ሰማይ ተመርቆ የተሰጠ ሰው ነህ። የእግዚአብሔር ልጅ ተብለህ የተጠራ ሰው ነህ። መርገም የተቀደደልህ ሰው ነህ። እርግማን የተሰበረልህ ሰው ነህ። ስሙ ለዘላለም የተባረከ ነው። እግረ መንገዴን እንችን ብናገር፣ በነገራችን ላይ አንድ ሰው ክርስቶስ ኢየሱስን አግኝቶ የመስቀሉ ፍቅር በሕይወቱ ሲገባ ሲድን ከኋላው ያለ የእርግማን ሐረግ ተሰብሯል። አልሰማዋችሁም? ቃሉ ሚናገር ተሰብሯል። እርግማን በእኛ ላይ አይሰራም። ምክንያቱም እርሱ ስለኛ እርግማን ሆኖ እርግማናችንን ከላያችን ላይ አነሳ። አንዳንዱ የእናቴ የአባቴ እንደዚህ ነው የሚዋጋኝ ይላል። በኢየሱስ ስም ጠርተህ ሆኖ ይወጋሃል በደንብ አሉ። አረ እኔ የተመረጥኩ ዜጋ ነኝ። ሰማይ የተመረቀልኝ ሰው ነኝ።
ምድር ላይ ሆኜ ሰማይ ርስት ያለኝ ሰው ነኝ። ብርሃን የበራልኝ ሰው ነኝ። ምናምንቴ ነበርኩ፣ አሁን የከበርኩ ነኝ። ደካማ ነበርኩ፣ አሁን ብርቱ ነኝ። የተናቅኩ ነበርኩ፣ አሁን የተከበርኩ ነኝ። የተረሳው ነበርኩ፣ አሁን በእግዚአብሔር ዘንድ የታሰብኩ ነኝ። የመስቀሉ ሥራ ይሄን አድርጎታል። ስሙ ለዘላለም የተባረከ ይሁን። እችን ይወዳል አለ። እግዚአብሔር የሰራልን ሥራ እኮ ተናግረን አንጨርሰው። እኔ አሁን ይኸውላችሁ አሁን እስካሁን እየሄድኩላችሁ ያለሁት አንዷን ስለ መስቀሉ ገና እንኳን አላነሳው፣ ግን ጊዜ የለም። ባጭሩ ግን መስቀሉ ሁለት ሳይድ ነው ያለው። መስቀል ሁለት ገጽታ አለው። አንዱ ገጽታው የሚናገረው መከራችንን በሙሉ የተሸከመበት ነው። ክብር ለኢየሱስ ይሁን። መከራችን የዓለምን በደል፣ ኃጢአት፣ መከራ ሁሉ የተሸከመበት ነው መስቀሉ። the other side መስቀሉ ደግሞ ድል የነሳንበት ነው። ኃጢአት የተሸነፈበት፣ ሞት የተሸነፈበት፣ ውርደት የተሸነፈበት፣ ስሙ ለዘላለም የተዘጋ በር የተከፈተበት፣ እርቅ ያገኘንበት፣ እግዚአብሔር ፊት ስንቆም ሃሌሉያ እኛን በሚያይ ሁኔታ፣ ልጁን በሚያይ ሁኔታ እኛን እንድናይ ያደረገበት፣ ስሙ ለዘላለም የተባረከ ይሁን። ክብር ስጡት ለዚህ ጌታ። የመጨረሻውን ለዛሬ የመጨረሻውን አሳጥሬ ነው የምነግራችሁ። አራተኛው ነጥባችን እዛው አንደኛ ቆሮንቶስ ምዕራፍ 1 ከ29 እስከ 30 ድረስ ያለው ክፍል ይናገራል። ከ29 እስከ 31 ድረስ በጥረታችን ያልሆነ በሱ ስራ በመስቀሉ ስራ የተመረጥን ሰዎች ስለሆነ ስሙ የተባረከ ይሁን። ለምንድን ነው እኔ በእናንተ ዘንድ ያለማቋረጥ ክርስቶስን የተሰቀለውን ክርስቶስን እሱን ብቻ እንዳውቅ ድካሜም ጥረቴም በሚያባብል ቃል ሳይሆን በሚማርክ ቃል ሳይሆን ሌላ ነገር በሚያመጣ ሳይሆን አእምሮን በሚያሳብጥ ሳይሆን ከረንት በመካከላችሁ በፍልስፍና ተውጠው እናንተን ለመማረክ በሚያደርጉት ነገር በሲስተሙ ሳይሆን የተሰቀለውን ክርስቶስን እሱም ብቻ በእናንተ ዘንድ ስኖር ለማወቅ ማረገው የነበረው ጥረት ለዚህ ነው። እርሱም ምን ይላችኋል? በክርስቶስ የበቃችሁ ናችሁ። አሰማችሁ? ምንድን ናችሁ? በክርስቶስ በመስቀሉ ስራ የበቃችሁ ናችሁ። ሃሌሉያ! የበቃን ሰዎች ነው። ክርስቶስ በመስቀሉ ላይ በሰራው ስራ የበቃን ሰዎች ነው። የበቃችሁ ናችሁ። ምን ይላል ያውቃል? ምን ይላል? ከቁጥር 29 ጀምሮ ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ምን ያድርግ? ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ሃሌሉያ ሃሌሉያ! ክብር ለመድኃኔ ዓለም ይሁን። ክብር ላለና ለነበረ ይሁን። ክብር ለሚመጣው ይሁን። ክብር ለገነነው ይሁን። ክብር ሁሉን ለሚችለው ይሁን። እስቲ በደንብ አክብሩት፣ በእልልታና በጭብጨባ በደንብ ሃሌሉያ! ለምን እንደበቃችሁ ሲናገር ሶስት ነገር ይናገራል። በክርስቶስ ኢየሱስ በእርሱ እናንተ የበቃችሁ ናችሁ። ከእንግዲህ ወዲህ በሌላ ነገር አትመኩ። ከተመካችሁ በመስቀሉ፣ ከተመካችሁ በክርስቶስ። ለምን? እርሱ ክርስቶስ ኢየሱስ ጥበባችን ነው። ኦ ፕሬዝ ጋድ! እርሱ ክርስቶስ ኢየሱስ ጥበባችን ነው። ስለዚህ ቢያስፈልግ ከጥበብ ከፍለን እንናገራለን ያለው የበለጠ ጥበብ አግኝቶ ነው። የጥበብና የእውቀት መዝገብ ክርስቶስ ስለሆነለት ነው። እርሱ ምናችን ነው? እስቲ ጥበባችን ነው በሉ እስቲ። ለምን እንደሆነ ታውቃላችሁ? የዚህ ዓለም ጥበብ ሊያስንቅ ፈልጎ እግዚአብሔር የዓለምን ሞኝነት መረጠና
የዓለምን ጥበብ አስንቆ በሞኝነት እኛን ማረከ። ስለዚህ ሞኝነቱ ለዓለም ሞኝነት የሆነው የእግዚአብሔር ጥበብ ከሆነ እግዚአብሔር በክርስቶስ በመስቀሉ ሥራ ሰርቶ ለኛ የሰጠውን ጥበብ ለዓለም በምንገልጥበት ጊዜ የዓለምን ሞኝነት በእግዚአብሔር ጥበብ እንገልጣለን። ስለዚህ እርሱ ክርስቶስ ጥበባችን ነው። እስቲ ሳምበዲ አሜን ይበል እባክህ። እርሱ ክርስቶስ ጥበባችን ነው። ለዚህ ነው ምን እንድትናገሩ በነገስታት ፊት ስትቆሙ አታስቡ፣ አትፍሩ፣ አትደንግጡ። ያ ቅዱሱ መንፈስ ኢየሱስ ክርስቶስን ከሙታን ያስነሳ የእግዚአብሔር መንፈስ የሥላሴ አካል የሆነው መንፈስ ቅዱስ የምትናገሩትን እሱ ያቀብላችኋል። ሃሌሉያ። እስጢፋኖስ እኮ በጸሐፊያንና በፈሪሳውያን በሰዱቃውያን መካከል ቆሞ ሲናገር ይናገርበት የነበረ ጥበብ ይመልሱ ዘንድ አልተቻላቸውም። ምክንያቱም ፊቱ እንደ መልአክ ፊት ያበራ ነበረ። ስሙ ለዘላለም የተባረከ ይሁን። እርሱ ጥበባችን ነው። He is our wisdom. በዊዝደም እና በኖሌጅ መካከል ልዩነቶች አሉ ታውቃላችሁ። ኖሌጅ is information. ማይልስ ሞሬልስ የተባለው የተናገረው እኔ አይደለም። ኖሌጅ is information. wisdom is application. አያችኋል? ሰው ኢንፎርሜሽን ይኖረዋል ግን አፕላይ ካላደረገ ዊዝደም የለውም። እኛ we had information ስለ ክርስቶስ ሰምተን ነበር። የሰማነው ክርስቶስ ያ የጥበብና የእውቀት መዝገብ የሆነው ክርስቶስ እኛ ውስጥ ሲገባ የሚገርማችሁ ነገር አሁን በህይወታችን አፕላይ ስናደርገው ምን ይሆን መሰላችሁ? ጥበባችን የሆነው ክርስቶስ በዓለም ሞኝነት ላይ እየተገለጠ ነው ያለው። ክብር ለስሙ ይሁን። አክብሩት እስቲ ጌታ ወገኖች። ክብር 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 ለስሙ። እርሱ ጥበባችን ነው። ጥበባችን ነው። ታውቃላችሁ ጌታ ኢየሱስ ክርስቶስ ለጸሐፊያን ምንድን ያላቸው? በነገራችን ላይ እናንተ እናውቃለን ትላላችሁ። እንዴት ነው አታውቁም? መጽሐፍትን እናውቃለን ሁሉን እናውቃለን አላችሁ። ግን የሚገርማችሁ ነገር መጽሐፍትን ብታውቁ ኖሮ ማንን ባወቃችሁ ነበር? እኔን ባወቃችሁ ነበር። ምክንያቱስ መጽሐፍት ሁሉ የሚናገሩ ስለማን ነው? ጥበባችን የሆነው ጌታ እርሱ መዛግብትን እየገለጠን በመንፈስ ቅዱስ ምሪት የእግዚአብሔርን የመስቀሉን ሥራ አጀንዳ ልንናገር አንፈራም። ምክንያቱም ዓለም የጎደላት እኛ ግን በክርስቶስ ያገኘነው ጥበባችን ክርስቶስ ኢየሱስ በእኛ ውስጥ ስለሆነ። ሁለተኛው እዛ ላይ የሚናገረው ተመርጣችኋል። ምንድነው? አራተኛው ነጥባችን ሰጥቷቸው የበቃችሁ ያደረገው ነገር እርሱ ጽድቃችን ነው። እስቲ አሜን በሉ። ለካ እኛ በእግዚአብሔር ፊት ለመጽደቅ ምን ሰራው ስራ የለም። አንዳንዱ ለመጽደቅ እንዲህ ብሎ ይሄዳል። አይጸደቅም። ማንም እንዳይመካ ሰው በስራው አይጸድቅም። ሰማችሁኝ ወይ? አንዳንድ ጊዜ እኛ የመጣንበት ባክግራውንድ ተጽዕኖ ያደርግብናል። በስራ ለመጽደቅ የምናደርገው ትግል ቁርጣችሁን ወቁ። በስራ አትጸድቁም። ጽድቃችን የናዝሬቱ ኢየሱስ ነው። ግን ስለ ጸደቅን የጽድቅ ስራ በእኛ ህይወት ውስጥ ግን ይገለጣል። አሜን። ሰምታችሁኛል? ስለ ጸደቅን የጽድቅ ስራ ግን በእኛ ለመጽደቅ የምትሰሩት ስራ የለም። አንዳንዱ ለመጽደቅ ተጋድሎ ይሰጣል። አንዳንዱ ለመጽደቅ ስንት ሺህ ማይል ይሄዳል። አንዳንዱ ለመጽደቅ ባዶ እግሩን ይሄዳል። ባህላችን። አንዳንዱ ለመጽደቅ ድሃ አዛኝ ይሆናል። አንዳንዱ ለመጽደቅ ምኑን ላንሳላችሁ? እነኛ ሁሉ አያጸድቁንም። የመርገም ጨርቃችንን ከላያችን ላይ ገፎ በመስቀል ላይ ጠርቆ የዕዳችንን ጽሕፈት ደምስሶ ያስወገደልን እግዚአብሔር ፊት ስንቀርብ እግዚአብሔር በልጁ በኩል እኛን ሲያይ የጸደቅን ሆነን እንድናይ ያደረገን ጽድቃችን የሆነ
ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ነው። ስሙ ለዘላለም የተባረከ ይሁን። በነገራችን ላይ መጽደቅ ማለት አጭር ቃሉ ጸደቀ ከሚል የመጣ ነው። ጸደቀ የሚለው ቃል ደግሞ ተቀባይነት አገኘ ማለት ነው። እግዚአብሔር እኛን ተቀባይነት ያገኘንበት ምክንያት በእግዚአብሔር ፊት በመስቀሉ ስራ ነው። አሜን በሉ። ሶስተኛው እዛ ላይ የበቃችሁ ያደረጋችሁ ነገር ምንድን ነው የሚለው? ተቀድሳችኋል አይደል? ተቀድሳችኋል። ቅድስናችን ነው እሱ። ኧረ አሜን፣ ኧረ አሜን። እግዚአብሔር እኮ ብዙ ነገር እንዲቀርፍልን ከፈለጋችሁ በቃ የተሰቀለውን ክርስቶስንና የተሰቀለውን እሱን ብቻ ለማወቅ ናፍቆታችሁ ረሃባችሁ ይሆን። በጣም ብዙ ነገር አለ ከላያችን ላይ የሚቀረፍ። ክርስቶስ እርሱ ቅድስናችን ነው። holiness unto the Lord። ቅድስና በጌታ ነው። ቅድስና ለጌታ ነው። አሜን። የተለየን ሰዎች ነን። መስቀሉ የለየን ሰዎች ነን። በመስቀሉ ስራ የተለየን ሰዎች ነን። ዓለም እንደሚሆነው አንሆንም። መስቀሉ ለይቶናል። ዓለም እንደሚያወራው አናወራም። መስቀሉ ለይቶናል። የተጠራ ነው ለቅድስና ነው። ምን ኖረው በቅድስና ነው። ግን የሚገርማችሁ ነገር የሚያኖረን ደግሞ ያ ቅዱሱ መንፈስ እርሱ ቅድስናችን የሆነ እንዳንኮነን የሚያደርገን፣ ዓለምን እንድንጸየፍ የሚያደርገን፣ ኃጢአትን እንድንጸየፍ የሚያደርገን፣ በጽድቅ እንድንኖር የሚያደርግ፣ በቅድስና እንድንኖር። አንዳንዴ ጊዜ እኮ ሳታውቁት እግዚአብሔር ጣልቃ ይገባና ይከልክልላችኋል። ዘግት ያደርገዋል ወስዶ። ለካ የነገውን አይቶ ነው እሱ። ነገ ያኛው ተሰብስበው እስር ቤት ሲገባ አንተ ነፃ ነህ፣ ምክንያቱም የለህበትማ ቅድስናችን የሆነው ኢየሱስ። we walk a righteous walk። የቅድስናን ህይወት እንድንኖር ቀድሶ በቅድስና ያኖረን እሱ ነው። ወገኖቼ የክርስቶስን የመስቀሉን ስራ ለማወቅ በናፈቃችሁት ቁጥር መቀደሳችሁ እየገባችሁ ይመጣል። ኪው ለቆሮንቶስ ቤተክርስቲያን ቁልፍ የሆነው ነገር ክርስቶስን፣ የተሰቀለውን ክርስቶስን እርሱን ብቻ እንድታውቁ። አራተኛው እዛ ላይ አልጠቀስኩትም። ቤዛነትን በእርሱ አግኝታችኋል። ተዋጅተናል፣ ተበጅቶናል። እሱ ክብር ለመድኃኔዓለም ይሁን። ስለዚህ በመስቀሉ በክርስቶስ የመስቀሉ ስራ የሚታመን ሰው በራሱ አይመካም። እሱ የሚያስመካ ነገር የለውም። ምክንያቱም ከተመካ የሚመካው በመስቀሉ ስራ ነው። ምክንያቱ እሱ ጽድቃችን ስለሆነ፣ እርሱ ቅድስናችን ስለሆነ፣ እርሱ ሃሌሉያ ስሙ ለዘላለም የተባረከ ይሁን ቤዛነታችን ስለሆነ፣ እርሱ ሃሌሉያ ምን ያደረገን ስለሆነ፣ ጥቀሱ እንጂ አንድ ቃል ጥበባችን ስለሆነ። ሁላችንም እንቆማለን። ለመደምደሚያ ያለውን ቃል ላንብብላችሁ። ቁጥር 5ን መጽሐፍ ቅዱሳችሁን ገለጡ። ቁጥር 5 ላይ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 እና 5 በአንድ ላይ ነው ያለው። ምን ይላል? እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። እምነታችሁ በእግዚአብሔር ይሁን። አሜን። እርሱ የተሰቀለውን ክርስቶስን በመኖር በመግለጥ እግዚአብሔር ይባርካችሁ። በእርሱ ባለጠጎች ሆናችኋል። እርሱ የእግዚአብሔር ኃይልና ጥበብ መገለጫ ነው። ሃሌሉያ። በእርሱ ተጠርታችኋል፣ በእርሱ ተመርጣችኋል፣ በእርሱ
ብቁዓን ሆናችኋል። ይህንን ክርስቶስን ለማወቅ አሁንም የመገለጡን መንፈስ ይስጣችሁ፣ ረሃቡን ይጨምርላችሁ። አንገቶቻችንን ዝቅ አድርገን እንጸልያለን። ዛሬ ለመጀመሪያ ጊዜ ወደዚህ ጉባኤ የመጣችሁ ሰዎች ይህን ክርስቶስን የህይወታችሁ ጌታ ለማድረግ የምትፈልጉ ሰዎች ካላችሁ፣ የተሰቀለውን ክርስቶስን እኔም እሱን እፈልጋለሁ የምትሉ ሰዎች ካላችሁ እጃችሁን አሳዩን። ምናልባት በተደጋጋሚ በእግዚአብሔር ቤት መጥታችሁ ሊሆን ይችላል ያልወሰናችሁ። ዛሬ ግን ይህንን ውሳኔ አድርጋችሁ ክርስቶስ እርሱ አዳኜ ነው፣ በመስቀል ላይ መርገሜን አንስቶታል፣ ድካሜን አንስቶታል፣ ህይወት ሰጥቶኛል፣ ስለ እኔ ተንገላቷል፣ እሱን እፈልጋለሁ የምትሉ ፍጠኑና እጃችሁን አሳዩ። እሺ 1 ደቂቃ 1 ሰከንድ 20 ሰከንድ 10 የለም። እሺ ፈቃዳችሁ ቢሆን ሁላችሁም ሁለት እጆቻችሁን ዘርጉ፣ ወደ ላይ ዘርጉ። የተቀደሱ እጆች እንዲነሱ መጽሐፍ ቅዱስ ይናገራል። ይሄ ስርዓት ዝም ብሎ ተለምዳዊ ስርዓት አለ፣ መጽሐፍ ቅዱሳዊ ነው። ከፍ አድርጉት ጌታ ፊት እንዳልበ ጌታ ፊት እስቲ አሁን እኔንም እርሱ አጠገባቸው ያሉ ሰው እርሱ ጌታ ፊት እንዳላችሁ ጌታ ኢየሱስ ክርስቶስ ፊት፣ የተሰቀለው ፊት፣ ቤዛነትን ያገኘንበት ፊት፣ ቅድስናችን የሆነው ፊት፣ ጥበባችን የሆነው ፊት፣ የመረጠን ፊት፣ የጠራን ፊት፣ ብቁ ያደረገን ፊት፣ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ፊት አምጡት። እሱ ጋር እጃችሁን ስታነሱ ነፍሳችሁንም እሱ ጋር አምጡት። 1 ደቂቃ ነው የምንፈልገው፣ 1 ደቂቃ ነው። አይክበድባችሁ፣ አምጡትና አሁን አንደበታችሁን በምትፈልጉት ቋንቋ ክፈቱና እንዲበሉት። ጌታ ሆይ የተሰቀልከውን ክርስቶስን አንተን እንዳውቅ ሌላ ነገር ላላውቅ እፈልጋለሁ። ጥማቴም ረሃቤም ናፍቆቴም ይሄ ነው። ተገለጥልኝ፣ በጓዳዬ ተገለጥልኝ፣ በስራዬ ቦታ ተገለጥልኝ፣ ብቻዬን ሰውን ተገለጥልኝ፣ ከጓደኞቼ ጋር ሰውን ተገለጥልኝ፣ ቃልህን ሳነብ ተገለጥልኝ፣ ስጸልይ ተገለጥልኝ። ልወቅህ። አንተ እኮ ዓለም ሳይፈጠር ገና አውቀኸኛል፣ እኔ ደግሞ አንተን በበለጠ ልወቅህ። ጳውሎስ እሱን ለማወቅ ካለማ እኔና እናንተ እንዴት ብዙ ነገር እኮ ቢቀረን። ልወቅህ ኢየሱስ። ነፍሴ ካንተ ጋር ትተሳሰር ኢየሱስ። ትስስር ትሁን ካንተ ጋር ልተሳሰር ጌታ ሆይ። በቃ የልዩነት ህይወት መኖር እፈልጋለሁ ጌታ ሆይ። ይሄ የመስቀሉ ስራ እኔ ህይወት ላይ እንዲገለጥ እፈልጋለሁ። ፓስያቶሪያስ ቃልህ በሚገልጥልኝ ሁኔታ እንድረዳ እፈልጋለሁ። በእውነት እንድረዳ እፈልጋለሁ። በእውነት እንዳውቅህ እፈልጋለሁ። በእውነት ልወቅህ። ሌላ ዝባዝንኬው ነገር ይቅርብኝ። አንተን ብቻ እፈልጋለሁ። አንተን ብቻ ናፍቃለሁ። አንተ ነህ ረሃቤ፣ አንተ ነህ ጥማቴ። ከሰማይ የወረድከው አንተ ነህ። ወደ ሰማይ ያወጣኸው አንተ ነህ። ወርደህ ወደ ሰማይ ያወጣህን አንተ ነህ። ተዋርደህ ያከበርከን አንተ ነህ። ሞተህ ያጸደቅከን አንተ ነህ። ሆ ራማሲያ ባሳ ኤብራማዲያና ማሳቶ ባያስ አንተ ነህ ኢየሱስ። ሌላ አልፈልግም ጌታ ሆይ። ሌላ ነገር ተጨማሪ ነው ጌታ ሆይ። ሌላ ነገር አያሻግርም ጌታ ሆይ። ምታሻግር አንተ ነህ። ምታስኬድ አንተ ነህ። ምታስመካ አንተ ነህ። አስተማማኝ አንተ ነህ። የነገር ሁሉ ምንጭ አንተ ነህ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለዘላለም ጌታ ነው። የተሰቀለውን ክርስቶስን ሌላ ነገር እንዳውቅ አልፈልግም። በጌታ በኢየሱስ ስም ካንተ ያልሆነ ነገር የተነቀለ ይሆን። ካንተ ያልሆነ ነገር ከመንገዴ ላይ የራቀ ይሆን። ካንተ ያልሆነ ነገር ከህይወቴ ላይ የራቀ ይሆን። የሚታገለኝ የሚጋፋኝ እንዳላውቅህ እንዳልከተልህ ያንተ እንዳልሆን በተለያየ ሁኔታ የሚተናነቀኝ በኢየሱስ ስም ከኔ ህይወት የራቀ ይሆን።
ከኑሮዬ ላይ የራቀ ይሆን፣ ከጤናዬ ላይ የራቀ ይሆን፣ ከአስተሳሰቤ ላይ የራቀ ይሆን፣ ከቋንቋዬ ላይ የራቀ ይሆን፣ ከህብረቴ ላይ የራቀ ይሆን፣ ከቤቴ ላይ የራቀ ይሆን፣ ከጓዳዬ ላይ የራቀ ይሆን፣ ከሰዎች ጋር ባለኝ ሪሌሽንሺፕ የራቀ ይሆን። አንተ ያለህበት ሁሉ ለኔ ይሆን። አንተ የሆንከው ሁሉ ለኔ ይሆን። አንተ ያልከው ሁሉ ለኔ ይሆን። እፈልግሃለሁ ኢየሱስ፣ እፈልግሃለሁ ኢየሱስ። መሻቴ አንተ ነህ፣ ናፍቆቴ አንተ ነህ፣ ጥማቴ አንተ ነህ፣ ረሃቤ አንተ ነህ፣ ጉጉቴ አንተ ነህ ኢየሱስ። አንተ ነህ፣ ሌላ ነገር አይደለም። አንተ ነህ ኢየሱስ። ዛሬ ከህይወቴ ላይ የተጣመመ ነገር ይቃና፣ የተበላሸ ነገር ይፈወስ፣ የተመረዘ ነገር ይነቀል፣ የተበላሸ ነገር ጤና ያገኝ። ኢየሱስ ያለ አንተ ህይወት የለም፣ ያለ አንተ ሰላም የለም፣ ያለ አንተ እረፍት የለም። ታስፈልገኛለህ፣ ታስፈልገኛለህ። ሳላስመስል ከዚህ በኋላ እውነተኛውን ህይወት እንድኖር እምነቴም፣ ጽናቴም፣ ተስፋዬም፣ ሩጫዬም፣ ህይወቴም፣ አገልግሎቴም አንተ ብቻ ሁን። እግዚአብሔር ሆይ ስለ ሕያው ስለ ከበረው ስለ ድንቅ ቃል ስምህ ለዘላለም ይባረክ። ሌላ እንዳናውቅ ሌላ ነገር ሲጨመር ሌላ ይሆናል። ሌላ ነገር ሲጨመር ድካም ይሆናል። ሌላ ነገር ሲጨመር ከንቱ ይሆናል። አንተና አንተ ብቻ፣ አንተን ያውም የተሰቀልከውን ኢየሱስ ክርስቶስን ቤዛነትን ያገኘንበትን የተመረጥንበትን የበቃንበትን የእግዚአብሔር ኃይል የተገለጠበትን አንተን ብቻ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ይህን ጉባኤ አንተ ፈውስ። አስተሳሰባችንን ፈውስ፣ ቋንቋችንን ፈውስ፣ ህብረታችንን ፈውስ፣ ከሰዎች ጋር ያለን ግንኙነት ፈውስ። ጠማማነት አይብቀል፣ ከንቱነት አይታይ፣ የረከሰ ነገር አይሰማ። ክርክር አይሰማ። ሕፃን ወደ መሆን ከመመለስ አይሰማ። ወተት ከመጋት አይሰማ። ጥልና ክርክር አይሰማ። ቅድስና የጎደለው ነገር አይሰማ። ወገናዊነት አይሰማ። ጣዖትን ማምለክ አይሰማ። ከንቱነት አይሰማ። ቆርጬ ነበር። በቁርጠኝነት አንተን ብቻ አንተኑ ብቻ ጌታዊ እንፈልግሃለን። በቤተ ክርስቲያናችን አንተ ብቻ ኢየሱስ ኢየሱስ። ይሄ ጉባኤ ይሽተት። ኢየሱስ ኢየሱስ ይሁን ይሄ ጉባኤ ቋንቋው። ኢየሱስ ኢየሱስ ይሁን ህብረቱ። ኢየሱስ ኢየሱስ ይሁን ኑሮው። ኢየሱስ ኢየሱስ ክርስቶስ ይሁን። እግዚአብሔር አባት ሆይ እናመሰግንሃለን ስለ ረዳሃን። ስምህ ለዘላለም ይባረክ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም። እጆቻችሁን ከፍ አድርጉና በረከት እንቀበላለን። በመከራ ቀን እግዚአብሔር ይስማችሁ። ያዕቆብ አምላክ ስም ያቆማችሁ። ከመቅደሱ ረድኤቱን ይላክላችሁ። ከጽዮንም ያጥናችሁ። ቁርባናችሁን ያስብላችሁ። የሚቃጠልን መስዋዕት ያለምልምላችሁ። አምላኬ እግዚአብሔር እንደልባችሁ ይስጣችሁ። ፈቃዳችሁን ይፈጽምላችሁ። የእግዚአብሔር የማዳን ኃይልና ጥበብ ይገለጥባችሁ። መመረጣችሁ ይገለጥባችሁ።
መጠራታችሁ ይገለጥባችሁ። በእርሱ ያገኛችሁት ባለጠግነት ይገለጥባችሁ። አገራችንን፣ ምድራችንን፣ ህዝባችንን፣ እችን ምድር ሁሉ እግዚአብሔር ይባርክ። የእግዚአብሔር አብ አባት ፍቅር፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም፣ የመንፈስ ቅዱስ አንድነትና ህብረት ከዛሬ ጀምሮ እስከ ዘላለም ከሁላችን ጋር ይሁን። ለጌታ ክብር እንሰጣለን። ሃሌሉያ። እግዚአብሔር ይባርካችሁ።